የኔ ሀገር ኢትዮጵያ ነው። ታሪክ እዚህ ሀገር እንደተጀመረ ይነገራል። የሰው ልጅ እዚህ ሀገር ነው ወደ ዓለም የተሰራጨው። እንደሚታወቀው ታሪካችን ረጅም እድሜ አለው። ፀሐይ ገና እየወጣች ነው። እዚህ ሀገር እንደ ታሪካችን የሀገራችን በረከት አላት። የተለያዩ ውበቶች አላት። እኛም ከዚህ ውበት ውስጥ ነው የምንኖረው። ማንም ዓለም ማስዋብ እንደሆነ እናምናለን። ምክንያቱም የሰው ልጅ ዓላማው ዓለምን ማስዋብ ነውና። ሁሉንም ቦታ የሚያጠቃልል ውበት ያላት ሀገሬ የአፍሪካ እምብርት ናች። ነፃነት፣ እኩልነት ከሀገሬ ነው ወደ አፍሪካና ወደ ዓለም የተሰራጨው። ራህመት ያለው ሰው አክባሪ፣ ሲወርድ ሲዋረድ ነው፣ ሁሉም አስፈላጊ ነው ብሎ ያምናል። እኛም የኔ ሀገር ኢትዮጵያ ነው እና ለኔ ዓላማችን ሁሉ ውብ የሆነው ሀገር ኢትዮጵያ ነች። ምክንያቱም የኢትዮጵያነት ደስታ ነው። ኢትዮጵያዊነት ሰው መውደድ ነው። ኢትዮጵያዊነት ስራ ወዳድነት ነው። ኢትዮጵያዊነት ለኔ ደስታ ነው። የኔ ሀገር ኢትዮጵያ ነው። የኢትዮጵያ ሕዝብ ሰው ወዳድ ጥበብ የሞላበት ሕዝቦች ነን። በሕዝቦች መካከል ያለ ፍቅር፣ መከባበር ከባህል ጋር ሲጣመር ኢትዮጵያዊነት ነው። ይህን ሁሉ ቦታ ታዩታላችሁ። ላሊበላ፣ ውቅር አብያተ ክርስቲያናት ስትመለከቱ ታሪካችን ምን ያህል ታሪክ እንዳለን ትመለከታላችሁ። ምክንያቱም የኢትዮጵያ የክርስትና መጀመሪያ ነች። ይህ ባህል ሁሉንም እንድንወድ እንድናከብር ያደርገናል። ላሊበላ ለክርስትና እምነት ተከታዮች ቅዱስ ቦታ ነው። ይህ ቦታ ከዓለማችን ከቅዱስ ቦታ አንዱ ነው። ሐረር ለእስልምና እምነት ተከታዮች አንዱ እንደሆነ ሁሉ ሀገራችን ኢትዮጵያ ለሁሉም እምነቶች የራሷ እኩል የሆነ ቦታ አላት። አመሰግናለሁ።
የኔ ሀገር ኢትዮጵያ የተባረኩ ከተሞች ያላት ሀገር፣ በመሬታችን ለሰዎች ደስታ የሚሰጡ በጣም ብዙ የተባረኩ ታሪካዊ ቦታዎች ያላት ሀገር ናት። ለምሳሌ ሀረር 99 መስጊድ ያላት ከመቶ በላይ አድባሮችን የያዘች የተባረች ከተማ ናት። የእስልምና መሰረታዊ ግዴታ የሆነው 5ቱ አርካኖች በተምሳሌት በ5ቱ በሮች ያደረገች የኢማን 6ቱን መሰረቶች በ6 ግድግዳዎች ያሳየች ከተማ ናት። አራተኛው የተባረከች የእስልምና ከተማም ናት። ምርታማ የሆነ የመሬት ባለቤት፣ ከሰው ተግባቢ ፈገግታ የማይለየው ህዝብ ያላትና ከተማ ናት። በታሪክ ክስተቶች ሁላ ጥሩ ነገሮችን ያሳለፈች ቦታ ነች። ህዝባችን እንደ ባሪያ አድርጎ ለመሸጥ የሚፈልግ የነበረ የዓለም ታዋቂው ገጣሚ ያስተናገች ከተማ ሀረር በታሪካዊ በሯ ነጋዴዎችን ወደ ውስጥ ያስገባች ሀረር ፖለቲካና ንግድንም በአንድ ላይ አጣምራ የያዘች ሴንተር ናት። ከእኛ ጋር ወንድማማችነት ፈጥሮ ግንኙነት ያደርገ የነበረው የኦቶማን ኢምፓየር ሀረር ላይ ኤምባሲ ከፍቶ መንቀሳቀሱ በከንቱ አልነበረም። ነገር ግን ረጅም ጊዜ በመቆየቱ ምክንያት የኤምባሲው ህንፃ በጣም ፈራርሶ ነበር። እንደዛም ቢሆን ህንፃውና ሀረር ተስፋቸውን አልቆረጡም። በመጨረሻ ሀረርን የኤምባሲው አስፈላጊነት የተረዱ ወደዚሁ መጡ። አያቶቻቸውን በጀመሩት መንገድ ለመሄድ የኤምባሲው ህንፃ ለመጠገን እንቅስቃሴ ተጀመረ። ወራቶችን የፈጀ ስራ ተሰርቶ አለቀ። የኤምባሲው ህንፃ በተጨማሪ እንግዳ ማረፊያ፣ ሱቆች፣ የመሰብሰቢያ አዳራሽና ካፌ ተጨመረ። የኤምባሲው ህንፃ ለመኖር ምቹ ሆኖ ተሰራ። ካሁን በኋላ እዚህ ለትምህርት ጥቅም ይውላል። እኔም ቱርክ ሀገር ትምህርቴን ጨርሼ እንደ አንድ ኢንጂነር ሲሰራ እዛ ነበርኩኝ። ተቆጣጣሪ መሐንዲስ ሆኜ ሰርቻለሁ። ሀገሬው ወደዛው እዚህ ድረስ ጥሩ ስራ ለመስራት የመጡ ሰዎችን ማገዝ ትልቅ ደስታ ይሰጠኛል። ቱርክ እንደ እኔ ያሉ ብዙ ኢትዮጵያኖችን ትምህርት ዕድል ሰጥታለች። ሲነ ቱርክ አሁን ደግሞ አዲስ ህንፃ ስጦታ ሰጥቶናል። በቱርክም ሆነ በእኔ ኩራት ይሰማኛል። ቲካ የኢትዮጵያ የቱርክን ግንኙነት በማጠናከር ላይ ነው። እኛም በተለያየ ፕሮጀክቱ ስራ ላይ በመሳተፍ ይህንን ግንኙነት እያጠናከርን ነው። ምክንያቱም ቱርክ የእኛን ማንነት እንድንጠብቅ ከኛ ምንም ሳይፈልግ በማገዝ ላይ ይገኛል። የኔ ሀገር ኢትዮጵያ እና ቲካ ደግሞ ለሀገሬ እድገት ሁሉ እያደረገ ነው። አገሬ ኢትዮጵያ ነው። አሁን ያለንበት ነጋሽ የተቀደሰ ለሙስሊም ዓለም ትልቅ ቦታ የሚሰጠውና የንጉስ ነጃሽ አሻማን መቃብር የሚገኝበት የተቀደሰ ቦታ ነው። በስደት የመጡትን ሰሃቦች የተቀበለችው ሁለተኛ ከተማ ናት። አዎ ለመላው ሙስሊም ማህበረሰብ እንደሆነ ሁሉ ለቱርክም የንጉስ ነጃሽን የሰሃቦች መቃብር ማስዋብና መንከባከብ ጠቃሚ መሆኑ እናምናለን። ቱርክ ጠቃሚ ነው ብላ የምታምንባቸው ቦታዎች ትሄዳለች፣ ትጠግናለች። ቱርክ ሰዎች ጠቃሚ ነው ብለው የሚያምኑትን ይንከባከባሉ።
በሺዎች በሚቆጠር ኪሎ ሜትር ከቱርክ የመጡ ሰዎች በአገሬ ውስጥ የሚገኘውን የነጃሺ ቀብር ደሪህ እና መስጊድ ጠግነዋል። በተጨማሪም የምግብ መስሪያና የስብሰባ አዳራሽ እንዲሁም የውሃ ማጠራቀሚያ ስቶር እንዲኖራት አደረጉ። አሁን በሺዎች የሚቆጠሩ ጎብኚዎች እዚህ ይመጣሉ። በሚያረካ ሁኔታ ስዕለታቸውን፣ ጸሎታቸውን ያከናውናሉ። እኔም የዚህ ሥራ ውስጥ ተካፍያለሁ። በዚህ ጊዜ ነው ቱርክን ብቻ ሳይሆን ራሴንም እንደረዳሁት ያወቅኩት። አገሬን ለማስዋብ ለሚመጡ ሰዎች እምረዳው፣ በነገራችን ላይ ራሴን ነው እምረዳው። አሁን ለሀጂ ወደ ቅዱስ ቦታ ከመሄዳቸው በፊት እዚህ ይመጣሉ። የንጉሥ ነጃሺ አሻማ እና የሳባዎች ይጎበኛል እና ጸሎት ያደርጋሉ። በዚህ ጸሎት ቱርክም የጸሎት ተቋዳሽ ናት። ቱርክም የፈለገችው ይህንን ነው። ምክንያቱም ለቱርኮች የሰዎችን ስሜትና ፍላጎት ማሟላትና ዋነኛ ፍላጎታቸው ነው። ይህንን ለማድረግ ዓለምን እየገነባች ነው። ጊዜ ያልፋል፣ ኢትዮጵያና ቱርክም ይለወጣል። ነገር ግን ቲካ የኢትዮጵያ ውስጥ የሚሰራቸው ፕሮጀክቶች በልባችን ውስጥ ይቀራል። ምክንያቱም ቲካ ስለ ወደፊት ኢንቨስት እያደረገ ነው። ኢትዮጵያ የተሻለች እንድትሆን እየሰራ ነው። ሀገሬ ለልጆቻችን ጤንነት፣ ለወጣቶች ትምህርት፣ ለባህላችን ቀጣይነት እየሰራ ነው። ከዓመታት በኋላ ቲካ ለኢትዮጵያ ያደረገው አስተዋጽኦ እንድናስታውስ ያደርገናል። የኔ ሀገር ኢትዮጵያ ነው እና ቲካ ለዚች ሀገር እየሰራ ነው።